ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። ከበርካታ ምንጮች የተለያዩ መረጃዎችን ይዤ መጥቻለሁ። አብራችሁን ቆዩ። ማንቸስተር ዩናይትድ ትናንትናው ዕለት በኤዥያን ኦል ስታር አንድ ለምንም በሆነ ውጤት ተሸንፏል። ታዲያ በጨዋታው ሩበን አሞሪም ለበርካታ ወጣቶች እድል የሰጡበት ጨዋታ ነበር። በተለይም ደግሞ እንደዚህ አይነት አጋጣሚዎች ተስፈኛ ታዳጊዎችን ክለቡ እንዲያገኝ ይረዳሉ። ለአብነት ያህል እንኳን እንግዲህ እንግሊዛዊው ኮቢ ማይኖ በፕሪሲዝን ወቅት ነበር እንግዲህ ባሳየው ድንቅ ብቃት አማካኝነት ወደ ዋናው ስብስብ ማደግ የቻለው። ታዲያ በትናንትናው ዕለትም እንግዲህ አንድ ተጫዋችን አስመልክቷል። እንግዲህ ማሊያዊ ተስፈኛ ወጣት ሴኮ ኮኔ እጅግ አስገራሚ እንቅስቃሴን ማስመልከት ችሏል። ከብስለትም አንጻር ከቴክኒካል ብቃትም አንጻር እጅግ ድንቅ ነበረ ራሱን ማስመልከት የቻለው። ታዲያ ወደ ዋናው ቡድን የማደግ ፖቴንሻል ያለው ተጫዋች እንደሆነም ፍንጭ ሰጥቷል። አሰልጣኙም እንግዲህ ተደጋጋሚ የተጫዋች ሮቴሽን ያደረጉበት ጨዋታ ነበር። እንግዲህ ዋነኛ ምክንያቱም ደግሞ ተጫዋቾች ያላቸውን አቅም ለመመልከት ነው። እንደዚህ አይነት አጋጣሚዎች በተጫዋች ያላቸውን አቅም ለማወቅ ይጠቅማሉ። ጨዋታውን ከማሸነፍ ባሻገር በዋነኝነት ጥቅማቸው የተጫዋቾቹን አቅም ለመመልከትም እንደሆነ በግልጽ ሩበን አሞሪም ተናግሯል። ጨዋታው በኋላ ሩበን አሞሪም እንዲህ ሲል ነበር እየተናገሩት። ጨዋታውን ማሸነፍ አልፈለግም ነበር። ለደጋፊዎቻችን መስጠት ያለብን ነገር ግን ነበረ፣ ማሸነፍ ነበረብን። ሆኖም ለወጣት ተጫዋቾች ጥሩ ልምድ ነው እነርሱ ራሳቸውን ለማሳየት እንደዚህ አይነት ጨዋታ ትልቅ እድል ነው ሲሉ ነው የተናገሩት። ሩበን አሞሪም ስለ ሴኮ ኮኔ ስለ ማሊያዊው ተጫዋችም እንዲህ ሲሉ ተናግረዋል። በቀጣይ ጨዋታዎች በደንብ የጨዋታ ሰዓት ያገኛል። እርሱ በዛሬው ጨዋታ ላይ ጥሩ ሰርቷል ሲሉ ነው ሩበን አሞሪም በተጫዋቹ ድንቅ ብቃት እንደተገረሙም ተናግረዋል። ወጣት ተጫዋቾቻችንን እወዳቸዋለሁ። እነርሱ የሚችሉትን ሞክረዋል። በተጨማሪም በደንብ የመጫወት ፍላጎት አላቸው። በዚህ ሰዓት ለእኔ በቂ ነው ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። የመርሲሳይዱ ክለብ ኤቨርተን ተጫዋች ሆነው እንግሊዛዊ ወጣት የመሃል ተከላካይ ጄራርድ ብራንትዋይት አሁንም ድረስ በማንቸስተር ዩናይትድ ይፈለጋል። ማንቸስተር ዩናይትድ በጄራርድ ብራንትዋይት ላይ የረጅም ጊዜ ፍላጎት እንዳለውም ይታወቃል። እንግዲህ ይህ እንግሊዛዊ ተጫዋች በኤቨርተን ቤት እንግዲህ ወሳኝ ተጫዋች እንደሆነ ይታወቃል። በተለይም ደግሞ ባለፈው የውውር መስኮት በማንቸስተር ዩናይትድ በእጅጉ የሚፈለገው ተጫዋች ነበር። በተለይም ደግሞ ማቲያስ ዴሊክትን ዩናይትዶች ካስፈረሙ በኋላ በተጫዋቹ ላይ ያላቸው ፍላጎት ቀዝቀዝ ብሎ ነበር። ነገር ግን አሁንም ቢሆን ዩናይትዶች ጄራርድ ብራንትዋይት ለሩበን አሞሪም ታክቲክ በተለይም አስፈላጊው ተጫዋች ነው ብለው ያምናሉ። ታዲያ በክረምቱ የዝውውር መስኮትም እንግዲህ ከተጫዋቾች ሽያጭ በሚገኘው ገንዘብ ይህንን እንግሊዛዊ ተጫዋች ለማስፈረም እንደሚሰሩ ነው እየተገለጸ የሚገኘው። ሌላኛው ዜናችን እንግዲህ ማንቸስተር ዩናይትድ የሳውዛምፕተኑ ታዳጊ የተከላካይ መስመር ተጫዋች ሃሪሊ ጄምስን ለማስፈረም የሚደረገውን ፉክክር እየመራ ይገኛል። የማንቸስተር ዩናይትድ ሰዎች የ16 ዓመቱን ባለተሰጥኦ ተጫዋች በ1 ሚሊዮን ፓውንድ ብቻ እንደሚያገኙት እርግጠኞች መሆናቸውን የተሰማ ሲሆን ይህም ነገር ለቴክኒካል ዳይሬክተር ዌልኦክስ ቀላል ነው ብለው እንደሚያምኑ ተገልጿል። እንግዲህ የዩናይትድ የዝውውር ፖሊሲ እንግዲህ ወጣቶች ላይ እያተኮረ እንደሆነ ይታወቃል። ለአብነት ያህል እንኳን እንግዲህ ከአርሰናል ዩናይትድን የተቀላቀለው አይደን ሄቨንን መመልከት እንችላለን። በጣም በትንሽ ሂሳብ ነበር እንግዲህ ዩናይትድን መቀላቀል የቻለው። ነገር ግን ዩናይትድ ቤት ከገባበት ጊዜ አንስቶ በተሰለፈባቸው ጨዋታዎች ምን ያህል አቅም እንዳለው ማስመልከት ችሏል። ዩናይትዶች ከዚህ በፊት እንግዲህ ብዙ ረብጣ ሚሊዮኖችን እያወጡ ተጫዋቾችን ወደ ኦልድ ትራፎርድ እያመጡ ነገር ግን ውጤታማ መሆን አልቻሉም። አዲሱ የዩናይትድ 25% ባለድርሻ ሰር ጂም ራትክሊፍም ይህንን ነገር እንደሚደግፉት ነው እየተነገረ የሚገኘው። በማንቸስተር ዩናይትድ እና በእንግሊዛዊ የመሃል ሜዳ ተጫዋች ኮቢ ማይኖ መካከል ኮንትራት በማራዘም ዙሪያ ንግግሮች አሁንም በመካሄድ ላይ መሆናቸው ተገልጿል። እስካሁን ድረስ አይነት ስምምነት ላይ ያልተደረሰ ሲሆን ኮቢ ማይኖ ኮንትራቱን ለማራዘም ሳምንታዊ ደሞዙ እንደ ብዙሃኖቹ የቡድን አጋሮቹ 180 ሚሊዮን ፓውንድ እንዲሆን ይፈልጋል።
ከዚህም በተጨማሪ እንግሊዛዊ ተጫዋች በሩበን አሞሪም ያጫወት ስርዓት ውስጥ ሆነኛው የእርሱን ቦታ ማወቅ ይፈልጋል። ይህንንም ያለው በእንግሊዝ ብሔራዊ ቡድን ውስጥ ያለውን ቦታ እንዳያሳጣው ስጋት ስላደረበትም እንደሆነ ተገልጿል። እንግሊዛዊው የማንቸስተር ዩናይትድ ተጫዋች የሆነው ማርከስ ራሽፎርድ ደሞዙን በመቀነስ የስፔኑን ክለብ ባርሴሎናን ለመቀላቀል መወሰኑ ታውቋል። እንግዲህ ለባርሴሎና ቅርብ የሆኑ እውቅ ጋዜጠኛ ሶኒ ነው እንግዲህ ይህንን የገለጸው። ታዲያ እንግዲህ ማርከስ ራሽፎርድ ያለምንም ጫና በአጭር ጊዜ ውሰት ውልም ቢሆን የካታሎኑ ክለብ ባርሴሎናን መቀላቀል እንደሚፈልግ ተመላክቷል። ባርሴሎና ተጫዋቹን የግሉ ለማድረግ ከፍተኛ ፍላጎት ያሳየ ሲሆን አሁን ላይ ለወራት ኢላማቸው ከነበረው ከሊቨርፑሉ ሉዊስ ዲያዝ ይልቅ ራሽፎርድን ቀዳሚ ምርጫቸው እንደሆነም ተገልጿል። እንግዲህ የዚህ ተጫዋች መዳረሻ ባርሴሎና ይሆናል ተብሎ ነው የሚጠበቀው። ባርሴሎናዎችም ቢሆን ተጫዋቹን ይፈልጉታል። ተጫዋቹን ቢሆን እንግዲህ ወደ ካታሎኑ ክለብ የማግናት ፍላጎት እንዳለው ይታወቃል። በእርግጠኝነት መናገር የምንችለው ግን የዚህ ተጫዋች መዳረሻ ስፔኑ ክለብ ባርሴሎና የመሆኑ ድሉ እጅግ ሰፊ እንደሆነ ነው በብዛት ታማኝ የሆኑ ምንጮች እየገለጹት የሚገኙ። የምዕራብ ለንደኑ ክለብ የሆነው ቼልሲ ሊያም ዴላፕን ለማስፈረም እጅግ ተቃርቧል። ማንቸስተር ዩናይትድ በአውሮፓ መድረክ አለመሳተፋቸው ተጽዕኖም እንግዲህ እንዳሳደረባቸው ተጫዋቹ እንግዲህ የአውሮፓ ቻምፒዮንስ ሊግ ተሳትፎ ወዳለው ክለብ የማምራት ፍላጎት እንዳለው ታውቋል። እንግዲህ ዩናይትዶችም ሌላ አማራጮችን እንደሚመለከቱ ነው እየተገለጸ የሚገኘው። ከዚህ በፊትም እንግዲህ ቼልሲዎች በተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። ከማንቸስተር ዩናይትድ በተጨማሪ የተጫዋቹ ፈላጊ የሆነው የምዕራብ ለንደኑ ክለብ ቼልሲ እንደሆነ ታውቋል። ታዲያ አሁን የሚወጡ መረጃዎች እንደሚጠቁሙ ከሆነ ቼልሲዎች ተጫዋቹን የማስፈረም እድላቸው ከማንቸስተር ዩናይትድ ይልቅ እንደሰፋ ነው ታማኝ ምንጮች እየገለጹ የሚገኙት። ሌላኛው መረጃችን እንግዲህ በትናንትናው ዕለት ቼልሲ እንግዲህ የስፔኑ ክለብ ሪያል ቤት 4-1 በሆነ ውጤት ማሸነፉ ይታወሳል። ታዲያ በትናንትናው ጨዋታ ዕለት እንግሊዛዊው የማንቸስተር ዩናይትድ ተጫዋች ጄደን ሳንቾ ለቼልሲዎች ሶስተኛዋን ጎል ማስቆጠሩ የሚታወቅ ጉዳይ ነው። ታዲያ ኢንዞ ማሬስካ ስለ ጄደን ሳንቾ የወደፊት ቆይታ እንዲችሉ ነበር የተናገሩት። እኛ ከክለቡና ሳንቾ ጋር ምን እንነጋገር ይሆናል። እኛ አራተኛ ስንጨርስ ሳንቾ ምስጋና ያስፈልገዋል እና ዛሬ ስናሸነፍም እንደዛው በሲዝኑ ውስጥ ከፍታና ዝቅታ የሚያጋጥም ነገር ነው። ይህ የጨዋታው አንድ አካል ነው ሲሉ ነው እንግዲህ ኢንዞ ማሬስካ ስለ ጄደን ሳንቾ የተናገሩት። እንግዲህ ጄደን ሳንቾም እንዲህ ሲል ነበር የተናገረው። ወደ ማንቸስተር ዩናይትድ መመረስን አልፈልግም፣ 25 ሚሊዮን ፓውንዱን ከፈልዋቸው ሲል ነው ጄደን ሳንቾ ለቼልሲ አመራሮች የተናገረው። ታዲያ በተጫዋቹ በቼልሲ ቤት የመቆየት ፍላጎትም እንዳለው አሳውቋል። የጣሊያኑ ክለብ ጁቬንቱስ ከራስመስ ሆይሉንድ ወኪሎች ጋር የመጀመሪያ ደረጃ ንግግርን አድርጓል። ከዚህ በፊትም እንግዲህ የተጫዋች በጣሊያኑ ክለብ ጁቬንቱስ እንደሚፈለግ ይታወቃል። ተጫዋቹ እንደሚታወቀው የሩበን አሞሪም እቅድ እንዳልሆነ ከዚህ በፊትም እንግዲህ አሳውቂያችሁ ነበረ እና የጣሊያኑ ክለብ ጁቬንቱስና ሌላኛው የጣሊያኑ ክለብ ኢንተር ሚላን በተጫዋቹ ላይ ፍላጎት እንዳላቸው የሚታወቅ ጉዳይ ነው። እንግዲህ በመጪዎቹ ቀናትም የመጀመሪያ ኦፈራቸውን ወይም የመጀመሪያ ጥያቄያቸውን ለዴንማርካዊ ተጫዋች ያቀርቡለታል ተብሎ ነው የሚጠበቀው። በመጨረሻም እንግዲህ የብሪያን ምቤሞን ዝውውር በተመለከተ መረጃ ላደረሳችሁ እንግዲህ ብሬንትፎርዶች ከየትኛውም ክለብ የሚመጣውን ጥያቄ ለመቀበል ዝግጁ መሆናቸውን አሳውቀዋል። የብሬንትፎርድ አሰልጣኝ የሆነው ቶማስ ፍራንክ እንደጠቆሙት ከሆነ በክረምቱ የዝውውር መስኮት ተጫዋቹ ክለቡን የመልቀቅ ዕድል እንዳለውም አሳውቀዋል። ትክክለኛ ዋጋ ከቀረበልን ተጫዋቹን ለመሸኘት ዝግጁ ነን ሲሉ ነው እንግዲህ ቶማስ ፍራንክ የተናገሩት። ይህ ካሜሩናዊ ኢንተርናሽናል በ38 ጨዋታዎች 20 ጎልን ማስቆጠር ችሏል። ታዲያ ሪፖርቶች እንደሚጠቁሙት ከሆነ ለተጫዋቹ የሚያስፈልገው እስከ 50 ሚሊዮን ፓውንድ እንደሆነም ታውቋል። ኢቨን ታማኙ ፋብሪዚዮ ሮማኖ እንደተናገረው ከሆነ ከማቲያስ ኩንሃ ቀጥሎ ሁለተኛ ፈራሚ ሊሆን የሚችልበት እድል ከፍተኛ እንደሆነ ታውቋል። ፋብሪዚዮ በዩቲዩብ ገልጹ እንዲህ ሲል ነበር የተናገረው። ማንቸስተር ዩናይትዶች በተለይም በተጫዋቹ ስታት እንደተደመሙ ነው የተናገረው።
ማንቸስተር ዩናይትዶች በተጫዋቹ እንዲማረኩ ያደረጋቸው ነገር ተጫዋቹ ፕሪሚየር ሊግን መላመዱ ነውና ከሌላ ሊግ የሚመጡ ተጫዋቾች በፕሪሚየር ሊግ ብቃታቸውን ማሳየት ያቅታቸዋልና በፕሪሚየር ሊግ ያለው ስታትስ ዩናይትዶች በተጫዋቹ እንዲማረኩ አድርጓል። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስከነገናኝ ድረስ መልካም ነው ተመኘው።